እኛ ኢትዮጵያውያን ለመስማት ራሱ የሚቀፈን ህሊናችንና ስሜታችን ፈጽሞ ሊቀበለው የማይችለው አስደንጋጭ የምግብ ባህል ያላት ሀገር አለች። ዛሬ የምንጓዘው ወደ አንደኛው የዓለማችን ታላቅና ምስጢራዊ ሀገር ወደ ቻይና ነው። አብዛኞቻችን ስለ ቻይና ስናስብ መጀመሪያ አእምሯችን ላይ የሚመጣው የፎርብስ ባለሀብቶቻቸው፣ ታላቁ የቻይና ግንብ ወይም ደግሞ በፊልሞች ላይ የምናያቸው የኩንጉፉ ጀግኖቻቸው ሊሆኑ ይችላሉ። ነገር ግን ከነዚህ ሁሉ አንጸባራቂ ስልጣኔ በስተጀርባ እኛ ኢትዮጵያውያን ለመስማት ራሱ ጆሮአችንን የሚቀፈው ለማየትም ህሊናችንና ስሜታችን ፈጽሞ ሊቀበለው የማይችለው እጅግ አስደንጋጭና ምስጢራዊ የምግብ ባህል አላቸው። በዛሬው ቪዲዮአችን ላይ የምናያቸውና በዝርዝር የምንነጋገራቸው እውነታዎች እንዴት የሰው ልጅ ይህንን ነገር በአፍ ጨምሮ ይበላል ብላችሁ በግርም ጠፋችሁን እንድትይዙ የሚያደርጉ ናቸው። ከአንበጣዎች፣ ከረጃጅም ትሎች እና ከተለያዩ የሚንቀሳቀሱ ነፍሳት ጀምሮ እኛ በቤታችን እንደ ታማኝ ጓደኛና እንደ ጠባቂ የምናያቸውን ውሾች እስከ መብላት የሚያደርስ እጅግ አስደንጋጭ ጉድ እናያለን። ለመሆኑ ቻይናውያን እነዚህን ነገሮች ለምን ይበላሉ? ከነዚህ አስገራሚ ባህል በስተጀርባ ያለው እውነተኛ ምስጢር ምንድን ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለመጀመር ያህል በዓለማችን ላይ ትልቅ ውዝግብና ቁጣን ወደሚያስነሳው የውሻ ስጋ ገበያ በቀጥታ እንሂድ። በቻይና ዩሊየን በሚባለው ታዋቂ አካባቢ በየዓመቱ የሚካሄድና በሺዎች የሚቆጠሩ ሰዎችን የሚስብ አንድ ትልቅ የውሻ ስጋ መብያ ፌስቲቫል ወይም ታላቅ በዓል አለ። በዚህ በዓል ላይ ብቻ በ10 ሺዎች የሚቆጠሩ ውሾች በአሰቃቂ ሁኔታ ታርደው ለምግብነት ይቀርባሉ። ለእኛ ለኢትዮጵያውያን ውሻ ማለት የታማኝነት ምልክት፣ የቤት ጠባቂ፣ የመንደር አጋርና የሰው ልጅ የቅርብ ወዳጅ ነው። ነገር ግን በዚያ የቻይና ገበያ ውስጥ ውሾች ልክ እንደ ማንኛውም ፍየል ወይም በግ በካሬ ውስጥ ታጉረው ተለክተውና ተመዝነው ለገዢዎች ይሸጣሉ። የሚገርመው ነገር ይህ ባህል የመጣው ከድህነት ወይም በሀገሪቱ ውስጥ ካለው የምግብ እጥረት የተነሳ ብቻ አይደለም። ጥንታውያን ቻይናውያን በበጋ ወቅት የውሻን ስጋ መብላት በሰውነት ውስጥ ያለውን የሙቀት መጠን ያስተካክላል፣ እንዲሁም ለሰውነት የተለየ ጥንካሬና ጤና ይሰጣል ብለው በጽኑ ያምናሉ። ምንም እንኳን በአሁኑ ሰዓት በቻይና ያሉ በርካታ የከተማ ወጣቶች እና የእንስሳት መብት ተሟጋቾች ይህንን አስከፊ ባህል አጥብቀው ቢቃወሙትም አሁንም በገጠራማው ክፍል እና በትላልቅ የባህል ገበያዎች ውስጥ የውሻ ስጋ በከፍተኛ ሁኔታ ይሸጣል፣ እንደ ልዩ ምግብም ይቆጠራል። አሁን ደግሞ ይበልጥ ወደሚቀፈውና ወደሚያስደነግጠው የቻይና ደማቅ የሌሊት ገበያዎች እንውረድ። በእነዚህ የጎዳና ላይ ገበያዎች ውስጥ በብረት ስንጥር የተሰኩና በሚፈላ ዘይት ውስጥ የሚጠበሱ ነገሮችን ስታዩ ማመን ያቅታችኋል። የሚንቀሳቀሱ ሕያው ጊንጦች፣ ግዙፍ አንበጦች፣ ጥንዚዛዎች እና የተለያዩ የዛፍ ትላትሎች ልክ እንደ ድንች ቺፕስ በየመንገዱ በትላልቅ መጥበሻዎች ውስጥ ተደርድረው ይጠበሳሉ። እነዚህን ፍጥረታት ማየት ብቻውን ለአንዳንዶቻችን ማቅለሽለሽ የሚፈጥርብን ቢሆንም በቻይናውያን ዘንድ ግን እነዚህ ነፍሳት በጣም ከፍተኛ የፕሮቲን መጠን እንዳላቸው በሰፊው ይነገራል። በተለይ ደግሞ በከፍተኛ ሙቀት በዘይት ተጠብሰው በተለያዩ ቅመማ ቅመም ሲቀርቡ ጨው የሚል እና በጣም የሚኮርሽም ጣዕም አላቸው ይላሉ። ሰዎች መንገድ ላይ እየተራመዱ እነዚህን ጊንጦች እና ትላትሎች ልክ እንደ ማስቲካ ወይም እንደ ከረሜላ በቀላሉ ሲያኝኩ ማየት በዚያ ሀገር ፍጹም የተለመደና ኖርማል ነገር ነው። እኛ መሬት ላይ ሲሳቡ ወይም ሲበሩ አይተን የምንሸሻቸውን ፍጥረታት እነሱ ግን በደስታ ወደ አፋቸው ውስጥ ይከቱታል። ከውሃው አካልና ከረግረግ ቦታዎች የወጡ ፍጥረታትም ከቻይናውያን ወጥ ቤትና ድስት ፍጹም አያመልጡም። ለምሳሌ እንቁራሪት በቻይና በጣም ተወዳጅና ውድ ከሚባሉ የሬስቶራንት ምግቦች አንዱ ነው። በባህላቸው የገበሬ ዶሮ ብለው ነው የሚጠሩት። ምክንያቱም ስጋው ልክ እንደ ዶሮ ስጋ በጣም የለሰለሰ ነጭና ጣፋጭ ስለሆነ ነው ይላሉ። በትላልቅ ሆቴሎች ውስጥ በቅመም ተለውሰው እና በሚገባ ተከሽነው ለደንበኞች በብዛት ይቀርባል። ከእነሱም አልፎ ኦክቶፐስ እና የተለያዩ የባህር እባቦች ምንም ሳይቀቀሉ ወይም ሳይጠበሱ ያው ሆነው በህይወት እያሉ የሚበሉበት አጋጣሚ አለ። ፍጥረታቱ በሳህኑ ላይ የተንቀሳቀሱና እግሮቻቸውን እያወዛወዙ በስዊዝ ወይም በቅመም ተለውሰው በቀጥታ ወደ አፍ ውስጥ ይገባሉ። ይህ ነገር ለውጭ ሀገር ጎብኚዎች በጣም አስፈሪና አስደንጋጭ ቢሆንም ለነሱ ግን የምግቡን እውነተኛ ትኩስነት እና ተፈጥሯዊ ጣዕም ለመደሰት ምርጡ መንገድ እንደሆነ ያስባሉ። ታዲያ እዚህ ላይ መጠየቅ ያለብን ትልቅ ጥያቄ ቻይናውያን ለምንድን ነው ማንኛውንም በምድር ላይ የሚንቀሳቀሱ ፍጥረታት ሁሉ ለመብላት የደፈሩት? ከጀርባው ያለው ታሪካዊ ምስጢር ምንድን ነው?
ይህ ነገር በቀጥታ ከሀገሪቱ የረጅም ዘመን ታሪክና ከደረሰባቸው ከባድ የረሃብ ዘመናት ጋር የተያያዘ ነው። ቻይና ከዓመታት በፊት በነበራት ማኦ ዜዱንግ በሚባሉት መሪዎቻቸው ዘመን ታላቅ የቻይና ረሃብ የሚባል እጅግ አስከፊ ታሪክ ምዕራፍ አሳልፋለች። በዚያ ወቅት በሚሊዮን የሚቆጠሩ ሰዎች የሚበሉት አጥተው በረሃብ ያልቁ ነበር። በዚያ አስከፊ ሰዓት ህዝቡ በህይወት ለመኖር ስል ያገኘውን ነገር ሁሉ ቅጠላቅጠል፣ የዛፍ ቅርፊቶችን፣ አይጦችን፣ እንቁራሪቶችን እና ማናቸውንም ነፍሳት በሙሉ አብስሎ መብላት ጀመረ። ያ በጭንቀት ጊዜ የተለመደው የህልውና ትግል ከጊዜ ብዛት እየዳበረ መጥቶ ዛሬ ላይ የሀገሪቱ ትልቅ ባህልና ተወዳጅ የምግብ ምርጫ ሆኖ ሊቀጥል ችሏል። ዛሬ ላይ ሀብታም ቢሆኑም ያንን የድሮ ባህላቸውን ግን ፈጽሞ አልተውትም። እንግዲህ የአውደ ድንቅ ቻናል ውድ ቤተሰቦች የዓለማችን ባህል ታሪክና አመጋገብ በዚህ ልክ እጅግ የተለያየ እና አስገራሚ ነው። ለእኛ ፍጹም የማይታሰብ የሚቀፍና የምግብ ፍላጎታችንን የሚዘገው ነገር ለሌላው ማህበረሰብ ግን የዘመናት ታሪክ የህልውና ምስክርና ተወዳጅ ምርጥ ምግባቸው ሊሆን ይችላል። ቻይናውያን በሰማይ ላይ ከሚበራው አውሮፕላን በምድር ላይ ደግሞ ከአራት እግር ጠረጴዛ ውጪ ማንኛውንም የምንቀሳቀስ ነገር ሁሉ እንበላለን የሚል ታዋቂ አባባል አላቸው። ይህ አባባል በገበያዎቻቸውና በድስቶቻቸው ውስጥ እውነት ሆኖ ይታያል። እናንተስ ከዛሬዎቹ ምግቦች መካከል እድሉን ብታገኙ ምንም እንኳን እንደማታደርጉ 100% እርግጠኛ ቢሆንም የትኛውን ለመቅመስ ድፍረቱ ይኖራቸዋል? ሐሳባችሁንና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አስደናቂ ምስጢራዊና ድብቅ የዓለም ታሪኮችን ሁል ጊዜ ለማግኘት አውደ ድንቅ ቻናላችን አሁኑኑ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑ። በቀጣይ ምርጥ ቪዲዮ እስክንገናኝ በሰላም ቆዩ።